ውድ የዩቲዩብ ፋሚሊዎቼ እንዴት ሰነበታችሁ? ዛሬ ደግሞ በሶሻል ሚዲያ በመተዋወቅና ዲፕ ፍቅር ውስጥ በመግባት ምን ያክል ህይወታችሁ ሊመሰቃቀል እንደሚችል የሚያሳይ ቆንጆ የሆነ ታሪክ ይዤላችሁ መጥቻለሁ። የዛሬው ባለ ታሪካችን ኪራት ትባላለች። ኪራት የምትኖረው እንግላንድ ውስጥ ሲሆን የ30 ዓመት ወጣት ነች። የምትሰራው በአንድ ድርጅት ውስጥ የሬዲዮ ፕሮግራም ውስጥ እንዳዘጋጅነት ነው። እናም ኪራት ምርጥ ጓደኛዬ ብላ የምትጠቅሳት ለብዙ ዓመታት አብራት የቆየች አንድ ምስጢረኛ ጓደኛ አለቻት። እናም በ2009 የኪራት ጓደኛ አንቺ የተወሰነ ያክል ዕድሜሽ እየሄደ ስለሆነ ለአንቺም የሆነና አስተሳሰቡ ቆንጆ የሆነ ሰው ይመጥንሻል የምትላትን ማለት ነው ፌስቡክ ላይ ታስተዋውቃታለች። ባቢ ማለት እዛው ኢንግላንድ ውስጥ የሚኖር ሲሆን በካርዲዮሎጂስት ሙያ የሚተዳደር እንደ ማንኛውም አይነት ሰው ኖርማል ጋይ ነበረ። እናም ከዕለታት አንድ ቀን ኪራት ወደ ክለብ ወጣ ስትዝናና በአጋጣሚ ባቢን ታየዋለች። ባቢ ብላ ትጠራውና ሄዳ ታቅፈዋለች። ባቢ ግን በነገሩ ትንሽ የተደናገጠ ይመስላል። ነገር ግን ሁለቱም ጠጥተዋል። ትንሽ የመሳከር ሁኔታ ነበረባቸው። ብዙም ነገር አላወሩም። የተወሰነ ያክል ተጫወተው ይለያያሉ። እናም እንደዛ ሆኖ ሁለታቸውን ግንኙነታቸውን ይጀምራሉ። ፌስቡክ ላይ ማውራታቸውን ይቀጥላሉ። ከዕለታት በአንድ ቀን ባቢ ለተወሰነ ስራ ምክንያት ወደ ኬንያ ሄጃለሁ በማለት ያበስራታል። እናም ባቢ በቀጥታ ወደ ኬንያ ይሄዳል ማለት ነው። ከትንሽ ቀን በኋላ ጓደኛዋ ትደውላትና የሆነውን ነገር ሰማሽ? ባቢ እኮ ኬንያ ውስጥ እንዳለ የመሳሪያ ጥቃት ተፈጸመበት እናም ኪራት ትንሽ ተወዛገባለች። እንዴት እንደዚህ አደጋዎች ሊፈጠሩ ይችላሉ? እናም የተወሰነ ቀን ትቆይና ደግሞ ባቢ እኮ ሕክምናውን መትረፍ አልቻለም፣ ስለዚህ አርፏል ትላታለች። የዛኔ በጣም መደናገጥና በጣም ስሜታዊ መሆን ትጀምራለች ኪራት። ያው ኪራት የተወሰነ ያክል ከእሱ ጋር በመጻጻፋቸውና የተወሰነ ያክል ሪሌሽን ውስጥ በመግባታቸው ትንሽ የመጎዳት ስሜት ይታይባታል እና ከተወሰነ ወራት በኋላ ድጋሚ ጓደኛዋ ትደውልና ባቢ በሕይወት ሳለ ከደረሰበት አደጋ አገግሞ ኒውዮርክ ውስጥ ለሕክምና ወደ ኒውዮርክ ተመልሷል። ምናልባት እዛ ጋር ኬንያ ውስጥ ያበሰረን ወይም ደግሞ ሪፖርት ያደረገልን ሰውዬ ተሳስቷል መሰለኝ ትላታለች። እናም ኪራት የተወሰነ ያክል እፎይታ ውስጥ ትገባለች። በድጋሚ ሁለቶች ሊያወሩበት የሚችሉበት አጋጣሚ እንደሚፈጠር ታምናለች። እናም እንደገና በፌስቡክ ማውራትና ቴክስታቸውን መጻጻፍ ይጀምራሉ። ከኬንያ በደረሰብኝ አደጋ ሙሉ በሙሉ ባለማገገሜ ወደ ኒውዮርክ ተመልሼ የተሻለ የሕክምና እርዳታ እየተደረገልኝ ይገኛሉ በማለት ብዙ ልውጦችን ማድረግ ይጀምራሉ። እናም ከዚህ በፊት ስለነበራቸው ሪሌሽኖች ማውራት ይጀምራሉ። እሱም ከዚህ በፊት የተወሰነ ያክል ትዳር ውስጥ እንደነበረ ግን ያ ትዳር ኦልሬዲ እንዳበቃና የዲቮርስ ወረቀቶች እንዳሉት እናም በየቀኑ ቴክስት መጻጻፍ ይጀምራሉ። በየቀኑ ስለሚያደርጉት ውሏቸው ያወራሉ። እሷም አዲስ አይነት ስሜት መሰማት ይጀምራታል። እናም በዚህ አጋጣሚ እሷ ከዶክተሮቹ ጋር ማውራት ትጀምራለች፣ ወይም ደግሞ ፌስቡክ ላይ ባገኘቻቸው የእሱ ጓደኞች ማለት ነው እህቶቹ ጋር ማውራት ትጀምራለች፣ ጓደኞቹ ጋር ማውራት ትጀምራለች። ኦልሞስት የእሱን ፋሚሊ ትግባባለች፣ ዲፕ የሆነ ፍቅር ውስጥም ትገባለች። እናም እንደዚህ ያሉ ለአመታት አክል ይቀጥላሉ። ነገሩ ግን እዚህ ጋር ይጀምራል። ባቢ ቦምብ የሆነ ቃላትን ይጥልላታል ማለት ነው። ያ ምንድን ነው? በፍቅሯ ውስጥ እንደወደቀና ከሷ ውጭ ማንንም ማየትና ማግባት እንደማይፈልግ በግልጽ ይነግራታል። እናም ከሱ በፊት በፍቅር ክንፍ ብላ የነበረችው ኬሪን በግልጽ እሷም እንዳፈቀረችው ተነግሮና ሪሌሽናቸውን ይጀምራሉ ማለት ነው። እናም በየቀኑ የፍቅር ቴክስት መላላክ ይጀምራሉ፣ ቮይሶች መላላክ ይጀምራሉ። ጤነኛና በጣም ዲፕ የሆነ ፍቅር ውስጥ ሁለቶችም ይገባሉ። እናም ከዚህ በላይ መታገዝ ያቃተው ባቢ በመጨረሻ ፌስቡክ ላይ በፍቅር እንደወደቀና ከአንዲት ቆንጅዬ ኢንግላንድ ውስጥ የምትኖር ሴት ጋር በፍቅርና በትዳር መኖር እንደሚፈልግ በይፋ ይናገራል። ግን የሚገርመውና የሚደንቀው ነገር ለአመታት ያክል ይህን ያክል ኮንቨርሴሽን እያደረጉ ስቲል በአካል አልተገናኙም። እሱ ያለው ኒውዮርክ ነው፣ እሱ ያለችው ኢንግላንድ ውስጥ ነው። ምክንያቱም ለሪሃ ወይም ደግሞ ለህመሙ ማገገሚያ ሲባል እዛው ሆስፒታል ውስጥ እንዳለ ነው እሷ የምታውቀው። እናም የፌስቡክ ጓደኞች ከሚያስቡት በላይ በጣም ደስተኛ ይሆናሉ። በኮሜንት ያጨናንቁታል፣ የተለያዩ መልዕክቶችን ይልኩለታል። ያ ብቻ በቂ አልሆን ሲለው የቀለበታቸውን የቫኬሽናቸውን የሚያሳልፉትን ሁኔታ ሁሉ
እዛ ላይ ፖስት ማድረግ ይጀምራል ለፊውቸራቸው። ግን ኪራት አንድ የሚያሳስባትና ከባድ የሆነ ጉዳይ አለባት። እሱ ምንድነው? እስካሁን ድረስ ባቢን በአካል ያገኘችው የምሽት ጭፈራ ቤት ውስጥ ለመጀመሪያ ጊዜ እዛ ነው የተያዩት። ከዛ በኋላ በፍጹም ተያይተው አያውቁም። ስለዚህ ትንሽ የመጠራጠር ሁኔታ ልቧ ውስጥ አለ አሁንም ድረስ እና ባቢ ያ ብቻ አልበቃ ብሎት ትንሽ አንዳንድ ወጣ ያሉ ባህሪዎችን ማሳየት ይጀምራል። ለምሳሌ ውሏን ማወቅ ይፈልጋል። ያገኘቻቸውን ሰዎች ማወቅ ይፈልጋል። በየቀኑ ቪዲዮዎች እንድትልክለት ያደርጋል። እነዚህ አይነት ነገሮች ደግሞ እሷን ትንሽ ግራ እያጋባት ይመጣሉ። በእነዚህ ጊዜያት ውስጥ አንዴም ቢሆን ባቢ ፊቱን በጭራሽ አላሳያትም። ቴክስት ሜሴጆችን ከመላላክ ውጭ አንዴም ቢሆን ራሱን ወይም ደግሞ ፎቶ ነገሮችን ልኮላት አያውቅም። እናም ከዕለታት አንድ ቀን ማጊ በጣም ደስ የሚል ዜና ትሰማለች። ባቢ በሚቀጥለው ሳምንት ወደ ለንደን ሊበርና ሊያገኛት እንደሚችል። እናም እሱን በመጠበቅ ዓመታት ያሳለፈችው ማጊ እሱ ሲመጣ የሚገናኙበትን ቦታ ቡክ ማድረግ ትጀምራለች። እሱን ስታገኘው የምትለብሳቸውን ቀሚሶች ሾፒንግ ማድረግ ትጀምራለች። ሳምንቱን በሙሉ ራሷን ቢዚ ታደርጋለች ማለት ነው በሱ። እናም ከቀናት በኋላ ኪራት ሌላ ደግሞ አስደንጋጭ የሆነ ዜና ትሰማለች። እሱ ምንድን ነው? ባቢ አሁንም የስትሮክ አደጋ እንዳጋጠመው እና ትንሽ የመንቀሳቀስ ችግር እንዳጋጠመው ለተወሰነ ያክል ጊዜ አሁንም ወደ ኢንግላንድ መምጣት እንደማይችልና አሁንም የተወሰነ ያክል ቀን እንድትታገሰው ይነግራታል። በዚህ ሰዓት ግን ኪራት እጅግ በጣም ልቧ ይሰበራል ማለት ነው። እናም ኪራት ከልቧ እንዳዘነችና በለቅሶና በሐዘን የተቀላቀለበት ቴክስት ቮይስ ትልክለታለች። Broken my heart, shattered my dreams. I thought you loved me. I love you, but I can't do this. ስለዚህ አንድ ነገር ለማድረግ ተወስናለች። እሱንም ፕራይቬት የሆነ እሱን ሊቆጣጠርበት የሚችል ወይም ደግሞ ሲያለበትን አድራሻና ምን አይነት ኮንዲሽን እንዳለ ሊያሳውቅ የሚችል ቅጥር የሆነ እሱን ሊከታተል የሚችል አንድ ሰው ትቀጥራለች። እና እነዚህ ሰዎች ደግሞ እንደምታስቧቸው አይነት ሰዎች አይደሉም። የገባችሁበት ድረስ ገብተው ሙሉ መረጃ ሙሉ ማንነታቸውና ቀኑ ሙሉ ምን እንደምትሰሩ አነፍንፈው መድረስ የሚችሉ አይነት ሰዎች ናቸው። እናም በቀናት ልዩነት ውስጥ የኪራት ቅጥር ተከታታይ በቀናት ውስጥ ቦቢ ያለበትን ቦታና ስለሚኖርበት ሁኔታ ዱብ ያደርግላታል ማለት ነው። እናም ቅጥረኛው ሰላይ በቀናት ውስጥ ባደረገው ክትትል ባቢ የሚኖረው አሜሪካ ወይም ደግሞ ኒውዮርክ ሳይሆን እዚሁ እሷ ካለችበት ኢንግላንድ ውስጥ ነው። እናም ኪራት በጣም መበሳጨት ትጀምራለች። ምክንያቱም ይህን ያክል ዓመታት ሲዋሻትና ሲያጭበረብራት የኖረው ባቢ ይኖር የነበረው ኒውዮርክ ውስጥ ሳይሆን እሷ ካለችበት የትንሽ ሰዓታት ልዩነት ኪሎ ሜትር ውስጥ ተደብቆ እንደሚኖር ትደርስበታለች ማለት ነው። እናም በብስጭት ኪራት መኪናዋን ታስነሳና ባቢ ሊኖርበት የሚችለው መኖሪያ ቤት ድረስ በመሄድ ቀጥታ ታንኳኳለች። እና ቤቱን የከፈተላት ሰው ግን ከጠበቀችው በተቃራኒ ነው። እናንተንም ሾክ ሊያደርግ የሚችል ነው። የመኖሪያ ቤቱን በር የከፈተላት ሰው ባቢ ሳይሆን ሚስቱ ነበረች። እናም ኪራት በመበሳጨት የባቢን ሚስት ባለቤትሽ ይህን ያክል ዓመት ሲያጨበረብረ ይኖሯል፣ አሁን በግላጭ ላገኘው እፈልጋለሁ፣ ላናገር እፈልጋለሁ፣ ምክንያቱንና ይህን ያክል ዓመት እድሜን ዌስት ያደረገብኝን ሪዝን ማወቅ እፈልጋለሁ ትላታለች። እናም ባቢ ተጠርቶ ወደ ደረጃው ወርዶ ፊት ለፊት ኪራት ጋር ይገናኛል። ነገሩ ግን እንደተጠበቀው አልሆነም። ምክንያቱም ባቢ አዲስ ሰው ነው የሆነው። ማንሽ? ከዚህ በፊት አይቼሽ አላውቅም፣ የተፈጠረው ነገር ምንድን ይላታል። እሷ በተቃራኒው በጣም ኮንፊውዝድ ትሆናለች። እናም የተፈጠሩ ነገሮችን መቋቋምና ማመን ያቃታት ኪራት መኪናዋን አስነስታ በድጋሚ ወደ ቤቷ ትመለሳለች። ግን እንደታሰበው ያን ያክል ጤነኛ አልሆነችም። ጓደኛዋ ጋር ትደውልላታለች፣ የተፈጠረውን ነገር ታስረዳታለች። ከመጠን በላይ ስብርብሯ ይወጣል። በጣም በስሜት ትጎዳለች። እናም እስካሁን ከሰማችሁትና ካያችሁት ነገር የበለጠ በጣም ትልቁና ዱብዳ የተባለው አስጠሊታው ነገር የሚፈጠረው ከዚህ በኋላ ነው። በሚቀጥለው ቀን ኪራት ነገሮችን ለማረጋጋትና ከሀሳብ ለመውጣት ቤቷ ተቀምጣ ባለችበት ሰዓት ከውጭ አንድ መኪና ይቆማል እና በሩን ከፍታ ትገባለች። የገባችው ጓደኛዋ ነች። እናም የኪራት ጓደኛ የተፈጠረውን ነገርና እስካሁን ለዓመታት ያክል በሁለታቸው በባቢና በኪራት የተፈጠረውን ሪሌሽንሽፕ ሊያሳምን ወደሚችል ደረጃ
እናም ታሪኩን ወደኋላ መለስ አድርጌ ባስረዳችሁ ይሻላል መሰለኝ። ነገሩ የሆነው እንደዚህ ነው። በ2009 ዓመተ ምህረት የኪራት ጓደኛ ወይም ደግሞ አሁን ከጎኗ ቁጭ ብላ የምታናግራት ፌክ የሆነ የፌስቡክ አካውንት ከፍታለች። እሷ እንዳሰበችውና እንደተናገረችውም ከሆነ ባቢ እንደ ማንኛውም አይነት ኖርማል ጋይ ነው። ኬንያ የነበረውን ነገር ሁሉ የውሸት ነበረ። ኒውዮርክ ውስጥ ተቀምጣ እሱ ጋር ስትጻጻፋቸው የነበራቸው ወይም ደግሞ የወንድ የሚመስሉ ቴክስቶችን ወደ ሴት ቮይስ ቀይራ ስትልክ የነበረችው እሷ ነች። እንዲሁም ፌክ የሆኑ እህት ወንድሞች፣ ዶክተር፣ ፋሚሊዎች ሁላ አስመስላ 60 ያክል ፌክ የዩቲዩብ ወይንም ደግሞ የትዳራቸውን ኤክስፖዝ ወይም ደግሞ የፍቅር ግንኙነታቸውን እንደጀመሩ ፖስት ስታደርግ ከፖስቶቹ ስር የተለያዩ ላይኮችን ኮሜንቶችን ሲጻጻፉና ሲያወሩ የነበሩት ሁሉም 60-70 የሚሆኑ አካውንቶች በጓደኛዋ የተከፈቱ ፌክ አካውንቶች ነበሩ። እናም ባቢ ስለተፈጠረው ነገር ምንም የሚያውቀው ነገር የለም። በዛች ምሽትም ክለብ ውስጥ ተገናኝተው በተቃቀፉበትና የተወሰነ ያክል ሰዓት ስፔንድ ባረጉበት ሰዓት እንኳን እሱ እንደ ማንኛውም አይነት ስትሬንጀር አይነት ሴት ተዋውቋት የተወሰነ ያክል ሰዓት አሳልፈው ተለያዩ እንጂ ከዛ በፊትም ሆነ በኋላ በጭራሽ እሷን በፌስቡክ አካውንት አናግሯት አያውቅም። እናም ይህን ያክል ዓመታት እስካም አድርጋ ወይም ደግሞ በፌክ አካውንት ስትጫወትባት የነበረችው ጓደኛዋ እንደሆነች በግልጽ ትነግራታለች።